يلاقوا الله زمن تشاغاري بهونو قدس قالوا بقرآن من يلنال وجعلنا بعضكم لبعض فتنة كفيلاتشهن لكفيلاتشه فتنا درجن أتصبرون تتاقسالاچهن إلى وكان ربك بصيرا جيتاه ينن هنيتا يميتاقسون كما يتاقسوا يتملكتن كلهم يزرعون اندياجد ያደርገዋል ማለት ነው። እዚህ ነገሮች እየሰማን እንዳልሰማን ስንሆን ነበር ብዙዎቻችን ስላልሰማን ማለት ስላላወቅን አይደለም። በርግጥ ድምጾቹን ከፍተን አልሰማንም እስከ ቅርብ ጊዜ። ነገር ግን ትኩረት መስጠት ያልፈለግንበት የተለያየ ምክንያት አለ። አንደኛ እንዲህ አይነት ገመድ መጓተት መጫጫ ምላሽ በመስጠት አይቆምም ብለን ስላሰብን ነው መተው የፈለግነው። ይሄ ነገር ባይሰወረንም ነገር ግን መጫጫሁን አንድ ለጮኸ አንድ ስንመልስ ከዜሮ የተነሳ ሰው ከምንም ተነስቶ ወንጀላ የጀመረ ሰውን አናስቆመውም የበለጠ ይቀጥላል በሚል ነበር የተውነው። ሁለተኛው ምክንያት ደግሞ ወንጀላዎቹ ላይ እጅግ በርካታ ውሸት ነው ያለው። ፈጥሮ የለጠፈ ሰው አንስቶ የዋሸ ሰው አላህን ፍራዚ ቦታ ላይ ዋሽተሃል ብትሉት አይቆምም። ከመነሻው በውሸት ነው የጀመረው። ወንጀላው ከኛ ዘሎ አልፎ ዑለማዎችን እስከ መንካት ነው የተሻገረው። እነ ሼክ አብዱል ሙህሲን አልዓባድን ሳይቀር እስከ መነካካት ነው የተሻገረው። በሌላ በኩል ምንድነው ያለው የሰለፊያ መንሃጅን ሰዎች በተሳሳተ መልኩ እንዲረዱ የሚያደርገው። ሰለፊያ ማለት የሆነ ሰው በሌላው ላይ በተናገረ ቁጥር እንደዋዛ የምናስወጣበት በዋቢጥ የሌለው ማንም እየተነሳ ሌላውን የሚያስወጣበት ዛሬ የግሉን ቂም የሚያወራረድበት አድርጎታል የመንሃጅ ጉዳይን ማለት ነው። የሚገርመው ለዚሁ አካሄዳቸው ሙስና ያለበት አካሄድ። ከአንድ ዓሊም ንግግር መርጠው የሆነን አካል ይገፋሉ፣ ሌላ ግን የማይደፍሩት አላቸው የሚፈሩ። ምንድነው ዲን እንደዚህ ነው የሚያዘው? ቀብር ያለበት ሰው እንደዚህ ነው ነገሮችን የሚይዘው? ከፊት ሆኖ እየመራ ካለው ሰው ምን ያያየና አሁን የቅርብ ጊዜ ደግሞ ያየሁት 2-3 ቀን ካልተሳሳትኩ ዑለማዎችን በጎን እየነካ በሌላ በኩል ደግሞ አጥፊ የሆኑ የኸዋሪጅ ፊክር አራማጅ የሆኑ ሰዎችን የሱና ዑለማ እያሉ ማቅረብ ያያየና ከዑለማ መርጦ የተወሰኑትን መመዘኛ ማድረግ ከዚያም የነሱ ሁክም ተከትሎ ኢልዛም ማድረግ። ኢልዛም አናደርግም ይላሉ ግን ኢልዛም ያደርጋሉ። እነከለን ተብዲዕ ካላደርጋችሁ ብለው ወራ ያስነሳሉ። ከዛ ይዞሩና ኢልዛም አናደርግም ይላሉ። ይዞሩ አህያ አይደለም ሐሬም ልዩነት አለው እንዴ? እንደዛ ነው የሆነ ያለው። አንድ ነገር በተለያየ ስም ይዞርና ራሱን ነው ተብዲዕ ለምንድነው የማታደርጉት? ተመልከቷቸው የመንሃጅ ችግር አለባቸው። ምክንያት እነከለን ተብዲዕ አያደርጉ ከዛ ይዞርና ኢልዛም ታደርጋላችሁ። አይኛ ኢልዛም አናደርግም። እና ምንድነው ያ ነገር የሰራው ያለው ምን? ይሄ ምንድነው የሚያሳየን? የመንሃጅ ግንዛቤ አለ፣ የግንዛቤ ችግር አለ፣ የማስተዋል የማገናዘብ ችግርም እንዳለ ነው የሚያሳየው። በዚህ ደረጃ በዚህ አቅም ከሆነ አንድ ሰው ራሱን ለራሱ ቢያዘን አርፎ ነው መቀመጥ ያለበት። ገና ለማውራት ምን ራሱ አልደረሰም ማለት ነው። ነገሮችን የሚረዳበት መልኩ ይሄ ከሆነ ማለት ነው። ዑለማን ሚነካካ ጭምር ባጢላት ውሸቶች የቢድዓ ሰው ላይ እንኳን ቢሆን ውሸት አይፈቀድ፣ ካፊር ላይ እንኳን ቢሆን ውሸት አይፈቀድ። እነዚህ ነገር ውሸት እንደሆኑ የሚያውቋቸው ነገሮች ሁሉ እየተነገሩ ዝም ያሉ ሰዎች አሉ። ምክንያት ያው ቀጥታ እንጠየቅም አላዘዝንበትም አልፈጸም ነው። ነገር ግን ወለም ተሱእኒ ነው አላስከፋችኝም ጉዳዩ የዚህ አይነት ነገር ነው። ሼክ ሙህሲን አልዓባድ ማነው? ሙህሲን አልዓባድ የጎነታተለ የሚነካው የማያውቀው ሰው ነው። ሰውየው አልገባውም ይላል። ማንን? አብዱል ሙህሲን አልዓባድ። ሼክ አብዱል ሙህሲን አልዓባድ ማን ናቸው? የታላላቅ ዑለማዎች ሼክ ናቸው። እሱ ተዕዲል ቢያደርግም እኛ ተብዲዕ እናደርጋለን። ታስን የት አድርጎ ማስቀመጥ ነው? የነ ሼክ ሙቅቢል ሼክ ናቸው፣ የነ ሼክ ረቢዕ ሼክ ናቸው። የታላላቅ ዑለማዎች ሼክ ናቸው። ልብ በል። በዚህ ደረጃ ሰው ጓደኛውን በሚናገርበት መልኩ መናገር ምን ማለት ነው? ስማቸውን እንኳን በትክክል ሳያውቅ ማለት ነው። علي الحلبين مأربين عبد الرحمن لا استكاكلوا عبد الخالق የመሳሰሉትን ሰለፊዮች ናቸው ብለው ያወራነው ከኔ ጋር ሰለፊዮች ናቸው አይደሉም የሚል ወሬ አልተወራም። ጭራ የተወራው እንዲህ ሰንሰለታማ የተብዲዕ አካሄድ ሲሄዱ እከሌ ተብዲዕ ነው ሙብተዲዕ ነው እነከሌ ለምን ተብዲዕ አታደርጉም የሚል ኢልዛም ሲነሳ ይሄ ኢልዛም አካሄድ ከየት ያመጣችሁት ነው? እነ ሐለቢን እነ መግራዊን እነ ዓርዑርን ከፊል ዓሊሞች ተብዲዕ ቢያደርጉም ሼክ አብዱል ሙህሲን አልዓባድ رفقا اهل السنه باهل السنه ሱና اهل السنه ብለው ነው የጠሯቸው። ተብዲዕ ታደርጋቸዋለህ እሳቸው የተነሳው ይሄ ነው። እዚህ ውስጥ ሰናእ የለ ዲፋዕ የለ ስለነሱ ወሬ የለ። የተወራው በምንድን ነው? አይ እነሱ እኮ እሳቸው እኮ የፈለቁት ኢኽዋኖችን አይደለም ብለዋል ሼክ አብዱል ሙህሲን። እኔ ያወራሁ ያለሁት ስለ ዲፋዕ ስለተደረገላቸው ሰዎች አይደለም፣ ስለ ራሳቸው ስለ ሼክ አብዱል ሙህሲን አልዓባድ ነው። ለነከሌ ዲፋዕ አደረጉ ብለህ ተብዲዕ ታደርጋቸዋለህ ወይ ነው እያልኩ ያለሁት። በዚህ መልኩ ነው የጠየቅኩት። ድንገት ተሰውሮ ነው እንዳይባል እንደገና ዳግም በዚህ መልኩ አሁን ባነሳው መልኩ ከሱ ሰዎች በተሰበሰቡበት እንደዚህ አላልኩትም ብያርሜዋለሁ። አሁን መልሶ ሁለተኛ ዙር ደግሞ ይዋሽ። ምን ትሉታላችሁ? የተነገረው ሌላ የሚረዳው ሌላ የሚናገረው ሌላ። አንድ ሻዕር ምን ይላል? እንዲህ አይነቱን ፈህሙ የተገለበጠ የተነገረውን ይዞ ሌላ የሚያወራን ሰው አቁሉ ለሁ ዐምረን ፈየስመዑሁ ሰዕደን፣ እኔ ዐምረ ለዋለሁ እሱ ሰዕድ ብሎ ነው የሚሰማው። ወየክቱቡሁ ሐምደን ከዛ ሐምድ ብሎ ይጽፈዋል። ወየንጢቁሁ ዘይደን ሲናገር ደግሞ ዘይድ ብሎ ያወጣዋል። የተባለው ሌላ የሚወራው ሌላ የሚስተጋባው ምን ማለት ነው? እንዲህ አይነት ሰለፊያ የማንም መሳለቂያ ሲሆን አያሳዝንም? አያምም? ሰዎች ዲን እየተረዱ ይመጣሉ ብለን ስናስብ እንዲህ አይነት አቀባት ሲገጥሙ ያሳፍራል፣ ያሳዝናል። የበለጠ አዛኞች፣ ሩህሩሆች፣ ሚዛናዊ ሆነን ኢንሷፍ ያለን ሆነን ለሰዎች ሂዳያ ሰበብ መሆን ሲገባን በክፉ አመላችን ሰዎች እንዲበረግጉ ሰበብ እንሆናለን። ይሄ አካሄድ ሲነቀፍ በጀርህ ወተዕዲል ላይ ይሳለቃሉ።
ወንድማችን ሳዳትን ቁቁቁ እንደዚህ ብሏል علم الجرح والتعديل ላይ የተሳለቀ ነው። ራስህን የት ነው ያስቀመጥከው አንተ? የعلم الجرح والتعديل علم አዋቂ ነኝ ብለህ ነው የምታስበው? የት ነው ያለ? እስኪ ዑለማዎች የተናገሩት ነው ያለ አግባብ የሚይዙ ሰዎችን እነ ሼክ ፈውዛን የተናገሩት ነው አጥብቀው ነው የሚኮንኑት። ሐሜት እንጂ የጀርህ والتعديل አይደለም ይላሉ። የሼክ አብዱል ሙህሲን አልዓባድን እዩ ሼክ ረቢዕ እንኳን አልቀሯቸውም። አንዳንድ ነገሮች በአህለ ሱና ላይ ተገቢ ባልሆነ መልኩ ኢንሽጋል ሆኗል ብለው እስከመናገር ደርሰዋል። አይ ጀርህና ተዕዲል ዒልም ላይ ነው የተሳለቁት ነው የሚባለው። የተነሳው ጉዳይ ላይ እርምት ሰጥተዋል። እርምቱ ልክ ነው ልክ አይደለም መነጋገር ይቻላል። ቂንጤ ይመስል ዘይትና በስንዴ ሰዎችን እንትን ያረጉ እነህ ሊደግፍልህ ነው። ይሄ ዳዕዋ ነው። ቢኖረኝ እኔ ማከፋፈላል ሰዎችን ምን ነቅፈው በዚህ መልኩ ነው። ምን ማለት ነው እንዲህ አይነት አካሄድ? ይሄ እርምት ይፈልጋል ሲባል ጀርህና ተዕዲል ላይ ተሳለቃችሁ ነው እንደሚባል ልክ ይሆንክበት ወጅህ ካለ ወጅሁን ማሳየት ነው። ስተት እንደሆነ ካመን ከማረም ነው አለቀ። ማን ነው ለዘመናት ሲፋጠጥ የኖረው በሳዳት ላይ? ትላንት አሞራይ ብላይ ሲል ነበረ። አሁን ዞሮ ተደመረ። የት ነው የተደመረው? ማን ጋር ነው የተደመረው? ምን የሚባለው እንዲህ አይነቱ ኢጅራም ራስን እንዴት መመልከት? ትላንት ሰልፍ ሲያራግቡ ቆዩ። ከዛ እኛ ትናንት አልባንንም ነበር ይላል። አሁንም እኮ አልባንንም በዛው እየቃዠ ነው ያለው። ጭልጥ ያለ ገጠር ውስጥ ሄዶ ገበሬ ሰብስበህ ተምይዕ ኢልዛም እንዲህ አይነት አካሄድ ስትሄድ ምንድነው ይሄ? ሲነቀፍ አህሉል ቢድዕ ስለተነካ ትጮሃላችሁ። እነዚህ ሰዎች ደጋግመው ሼክ ረቢዕን ደጋግመው ያጣቅሳሉ። ከሌሎች ዓሊሞች በተለየ ልክ ሐጃዩራዎች ጋር ሐጁሪን በተለየ ቦታ እንደሚሰጡት እዚህም የተለየ ነገር እየታየ ነው ያለ። አይ እኛ እንደዚህ አላልንም፣ እኛ ማዕሱም ነው አላልንም፣ እኛ በተለየ አላየንም። የሐጁሪን ሰዎች እንዲሁ ነው የሚሉ በተግባር አስገኘው ቃል አይደለም ዋና ነገር ግን ከሼክ ረቢዕ ንግግር ራሱ እየመረጡ ነው የሚወስዱ። እንዲህ አይነት ውሸታም የሆነ ሰው ዲን እንዲያስተምር ጆሮ ሊሰጡት አይገባ። በራሳችን ጆሮ ልንቀልድ አይገባ። እነዚህ ሰዎች አሁንም የሚፈልጉት እኛ ተብዲዕ ያደረግናቸውን ተብዲዕ አድርጉ ነው። ለራሱ ምን አይነት እይታ ቢኖረው ነው? ሰው አያፍርም እንዴ ራሱን በዚህ ደረጃ ሲያስቀምጥ? እነከሌን ተብዲዕ አድርጋለሁ ካላረክ ምን ማለት ነው? ማን አንተ ሲጀምር? መቼ ተነስተህ ወደ ሰለፊያ ከገባህ ገና አጭር ጊዜ ነው ሲጀምር። በዚህ አቅምህ ነው ሰዎች ላይ እንደፈለክ የምትፈርደው። ደርሰሃል፣ እሺ በቃ ደርሻለሁ ብለህ አምናሃል። እኔን ተከተሉኝ አያፍርም ሰው። እኛ ተከተሉ መቻል ይላሉ እና ተግባርህ ምንድነው? ተብዲዕ አረግነውን ካላረጋችሁ ማለት ምንድነው? ተከተሉን እንጂ ምንድነው? ደግሞ እነዚህም ራሳቸው ተብዲዕ ያደረጓቸውን እንድንቀበላቸው እንጂ አይቀበሉትም እኮ ራሳቸው ምን ጊዜ ይሰሩበት። ሼክ ረቢዕ ሐፊዘሁላህ የሆኑ ሰዎችን ተብዲዕ ሲያደርጉ ማሻአላህ የሚጠላቸው ሲሆን ያራግባል። መሐመድ ብን ሃዲን አኸስ ምን አልሐዳድያ እያሉ ነው። ይቀበላቸዋል? አይቀበሉ። የቃዒዳ ሙስና ማለት ይሄ ነው። የመረጡ ሰው ላይ መስራት፣ የመረጡ መተው። الإمام ዙህሊ ቡኻሪ ምንድነው ያደረጓቸው? ቡኻሪ እኮ ከህዝብ ተገልለው ነው የሞቱ። ዙህሊን የተቀበላቸው ሰው አለ? አንድም የተቀበላቸው አይ ጀርህ ሙፈሰር ነው ተቀበሏቸው። እንደዚህ ነው አቧራ ያስነሳም ይል ዛሬ ነው እንደዚህ እየሆነ ያለ። የሕያ ብን መዒን ኢማሙ ሻፊዒን ضعيف ይላሉ። ضعيف ذهبي ምን ይላሉ? ما اذى الا نفسه ራሱን እንጂ አዛ አላደረገም። አንድ የሰማው ሰው የለም። ምን ከመሆናቸው ጋር ኢማም በዚህ ፈን ላይ ኢማም ከመሆናቸው ጋር ማለት ነው። ተመልከቱት። ተራሰው እኮ አይደሉም። ነገር ግን አልተቀበሏቸውም ሰዎች። እዚህ ጋር ግን ሼክ ረቢዕ ከሌላ ተናገሩ ካልተቀበላችሁ የሼክ ረቢዕ ማን ነው? ወግብ ነው። እዚህ እኮ ነው ከሌ ተናገሩን ካልተቀበላችሁ እየተባልን ያለ። ማፈርም የለም። ከሌ ተናግሯል ካልተቀበላችሁ ነገሮች በዚህ መልኩ ነው የሚያዙ። በዚህ መልኩ ነገሮችን እየለጠጡ ቃዒዳ አድርጎ ማቅረብ የሌሎችን ዑለማዎች ንግግር መግፋት ነው። ሼክ አልባኒ ረሂመሁላህ ምን ይላሉ? አንድ ሰው የሆነ ሰው ላይ ክህደት አይቻለሁ ብሎ ቢያከፍረው ሑጃ ካቆመበት በኋላ ቢያከፍረው ሰው ሁሉ እኔ መረጃ ስላቆምኩኝ ካልተቀበሉኝ ብሎ በሱ ስር እንዲሆን ማስገደድ አይችልም። ይሄ ሸርጥ አይደለም ማለት ይሄ ሸርጥ አይደለም። የተፍሲቅና የተብዲዕ ሁክምም ልክ እንደዚሁ ነው። እኔ ሑጃ አቁሜያለሁ ካልተከተላችሁ ብሎ ማስገደድ አይችልም። አልባኒ ማስገደድ አይችልም። ይሄ ኢቅናዕ ሸርጥ አድርገዋል ተናግረዋል ብሎ ያራግባሉ? አያራግቡም። ልክ ሐጃዩራዎች ጋር የምናየው ነገር ነው እያየን ያለ። የጀምዕያ ጉዳይ ይነሳል። የፈቀዱ ማአት ዑለማ ሲዘረዘር ዑለማዎቹ ሙጅተሂዶች ናቸው። እነሱን ተብዲዕ እናደርግም፣ እናንተ ግን ተብዲዕ እናደርጋለን። የዑለማዎችን ቀውል የተከተሉ ሙብተዲዕ፣ ዋናውን ሐሳቡን ያንጸባረቁት ዓሊሞችን ግን አይደፍሩ። ምን ማለት ነው? እዚህም ላይ በርካታ የዓሊም ንግግር ትጠቅሳላችሁ። አይ ዓሊሞቹ እዚህ ላይ ያልፏቸዋል፣ ይዘሉታል፣ እንዳልሰሙ እንዳላዩ። ተመሳሳይ ሐሳብ ሲያንጸባርቅ ግን ሌላ ላይ የነቢጤ ላይ ነው መዳፈር የሚፈልጉት። ከሼክ ረቢዕ ነገር የሚፈልጉትን መርጠው ይወስዳሉ። ሌሎች ደግሞ እየዘለሉ የሚተዋቸዋሉ። ምን ይላሉ ሼክ ረቢዕ? ነሲሐቲ ለኩም በሰዎች ላይ ሁክም ተሰጥቶ መለየት ከገጠማችሁ መለየት ሐሳቡ የት መሆን እንዳለባችሁ መለየት ከተቸገራችሁ ነገሮችን አይታችሁ መዝናችሁ አሳማኝ የሆነውን ተወስዳላችሁ። መቀበል ግዴታ ይሆናል። ካልሆነ ግን መተው ነው። በዚህ መልኩ ነገሮችን እያሳዩ እዚህ ግን የኢጅቲሃድ የጀርህ መስአላ የኢጅቲሃድ ርዕስ ነው ብለዋል። ውንጀላ ሆኖ ማለት ነው። ስለ ተብዲዕ ሲወራ አንድ ሰው መታ يخرج الرجل من السلفية አንድ ሰው ከሱና የሚወጣው መቼ ነው? ከሱና የሚወጣው ሲባል ምንድን ነው ቃሉ የሚጠቁመን? ሱና ውስጥ ስላለ ሰው ነው እየተወራ ያለው አይደለም። ሱና ውስጥ ያለ ሰው በፈጸመው ጥፋት ይወጣ ላይ ወጣም ይሄ ሰው የሚያስወጣው ደርሷል አይደርስም በሚለው ቀርቶ ወጣ ባለ ሰው ላይ አንዳንዴ ኺላፍ ሊገጥም ይችላል። ይሄ ሰው የራሱ አንስቶታል። በክር አቡ ዘይድ ለሰይር ቁጥብ ተከላክለዋል። ከዛስ ሼክ ረቢዕ ተብዲዕ አደረጓቸው አላደረጓቸው? ይሄ ሲነሳ ምን ይላሉ? ከውስጣቸው የገጠመኛል። አይ በክር አቡ ዘይድ ጥፋቱን ስላላወቁ ነው። አይኑል ከዚብ ወይ በግምት ነው የሚያወሩት ወይ ፍጥጥ ብለው እያዋሹ ነው። በክር አቡ ዘይድ
ሰይድ ቁጥብ ላይ የጻፉትን ኪታብ ነው ሼክ ረቢዕ ሰጧቸው አይ ብለው ከዛ ተመለከቱ እንኳን ሊቀበሉት በዛ ላይ ነቀፊታ ነው የጻፉት። ለዚህ ጉዳዩን በዝርዝር የሚያሳይ ሼክ ረቢዕ በክር አቡ ዘይድ ላይ ኪታብ ጻፉ። ምንም الحد الفاصل بين الحق والباطل ሼክ በክር አቡ ዘይድ ላይ ጠንካራ የሆነ ረድ ነው። ነገር ግን ተብዲዕ እንደማያደርጉ በግልጽ ነው የተናገሩ። ይሁሉ ከመሆኑ ጋር ለማን የተከራከሩ ሰውየው ለሰይድ ቁጥብ መከላከላቸው ልክ ነው እያልን ነው አይደለም ጭራሽ። ነገር ግን ሰዎች ሊሰወራቸው ይችላል ዓሊም እንኳን ሆነው አይደለም የኛ ቢጤ ማለት ነው። እንዲህ አይነት ነገር ሲገጥም በጥንቃቄ መያዝ አለብን። መንሃጃችንን በትክክል እንረዳ። ሰዎች እንዲበረግጉ ሰበብ አንሁን የሚለውን እንደ ተሚዕ መቁጠር እንዴት ብሎ ነው የሚያስኬድ? ሰው እየመረጥን ነው የምንሄድበት። አየለም እንተገብረዋለን ካል ለምን ሰው እንመርጣለን? በክር አቡ ዘይድ ሙብተዲዕ ማለት ነው። ምን ይቀርና ሼክ ፈውዛን ለኢብኑ ጅብሪን ይከላከላሉ። ኢብኑ ጅብሪን ለተብሊግ ለኢኽዋን ሳይቀር ነው የተከላከሉት። ሼክ ፈውዛን ግን ተዝኪያ ያደርጋሉ፣ ሰና ያደርጋሉ። ማንን? ኢብኑ ጅብሪንን። ጥሩ። ስለዚህ ፈውዛን ሙመይዕ ነው ልንለው። እስኪ ወንድ ማን ነው ጣቱን የሚቀስር? ሰው መርጦ ግን ሊያስፈራራ ይፈልጋል። ሌላው ሰው ያነሳው ምንድነው? ሙሐመድ አልኢማም የሙሐመድ አልኢማምን አልኢባና ኪታብ ያስተዋወቀ ነበር ይላል። የሙሐመድ አልኢማምን አልኢባና ኪታብ እነማን ናቸው ተቅዲም ያደረጉት? 5 ታላላቅ ዓሊሞች እዛው ላይ ይመለከታቸው። ሙብተዲዎች ናቸው ይበልነሱ። ሼክ ሙሐመድ አልኢማም ላይ የሆነ ሰው ስለተናገረ የሆነ ዓሊም ስለተቸ ወይም ተብዲዕ ስላደረገ ይሄን ካልተቀበላችሁ ይባላል። እነዛ ዓሊሞች ሙብተዲ ናቸው እንበላ አሉ እኮ ትልልቅ ዓሊሞች። እነ ሼክ አብዱል ሙህሲን አልዓባድ ይሄን ኪታብ እኮ እያደነቁ ነው የተናገሩት በኃይለኛ። እነ ሼክ ሳሊህ አልሱሐይሚ ይሄን ኪታብ እያደነቁ ነው የተናገሩት። ሙብተዲዎች ናቸው እንበላ። ሰው ሙመይዕ ተብሎ የሚገለጸው በዚህ መጠን ነው። ይሄ ራሱን የሚያጋልጥ ሰው ነው። የራሱ መንሃጅ ግንዛቤውን ወይም ክፉ እሳቤውን ነው የሚያሳይ። ኢልዛም አላደርግም ይላል። ኢልዛም እያደረገ ማለት ነው በዚህ መልኩ። ከዛስ አሁን በቅርብ ምን አየሁኝ? ሙሐመድ አልኢማምን ጀርህ ያደረጉ ከሱ ያስጠነቀቁ የሱና ዑለማዎች ብሎ ዩቲዩብ ቪዲዮ ለጥፏል። ከነዛ ውስጥ የተጠቀሱት እነማን አሉበት? ሃኒ ኢብኑ ቡረይክ። ሃኒ ቡረይክ ማን? ሰበብ እየተፈለገ ሱና የሚያስወጣ ሰው ሃኒ ቡረይክን ይጠቅሳል። ኻሪጂ ወደ መፈንቅለ መንግስት የሚጠራ ሰው፣ የሚሞክር ሰው፣ ሰልፍ የሚቀሰቅስ ሰው፣ ሴቶችና ወንዶች ተቀላቅለው የሚጨፍሩበት ድግስ ላይ የሚገኝ ሰው፣ ሱሪውን እየጎተተ ከረባት አስሮ እዛ ድግስ ላይ የሚገኝ ሰው። እንዲህ አይነቱን የሱና ዑለማዎች ሙሐመድ አልኢማም ላይ ተናገሩ ብሎ ይጠቅሳል። ነገር ግን በሌላ ጉዳይ የሚጠቅሳቸው ዓሊሞች ለምሳሌ ሼክ ረቢዕ መውሰድ እንችላለን። ሃኒ ቡረይክ ለምንድን ያለው? ሃኒ ብን ቡረይክ ካነ የድዒ ሰለፊያን የሚሞግት ነበር። ነገር ግን ፖለቲካ ጀረፈትሁ ጎትቶታል፣ ወስዶታል። ከባድ የሆነ ማዘንበልን ፈር መልቀቅን ለቋል። ለሰለፊያ መንሃጅ ጀርባውን ሰጥቷል። ፈላ ዩዕበኡ ቢሂ ትኩረት ሊሰጠው ቦታ ሊሰጠው አይገባም። ወላ ዩርከኑ ኢለይሂ ወኢዛ አንሸአ መርከዘን ላ ዩሻሪኩ ፊሂ ሰለፊዩን አበደን። መርከዝ ቢያቋቁም ፈጽሞ ሰለፊዮች ከሱ ጋር ሊጋሩ ሊሳተፉ አይገባም። ዑበይድ አልጃቢሪ አኒ በሪኡን ሚን ሃኒ ወሚንሃጅሂ ከሃኒም ከሚንሃጁ ምን በሪእ ነኝ አሉ። ቀድመው ደጋግማ ወድሰው ስለነበር በዚያ ላይ ሼኹ ረሂመሁላህ ሐፊዘሁላህ ኪታቡ ላይ እንዲህ አይነት ክፍተት አለ ሲሉ ያንን ኪታብ አውጥቶ የጣለውን አሁን ጥፋት ብሎ ይጠቅሰዋል። የለም እኮ ኋለኛ የመጀመሪያ እትም ላይ የነበረውን ጉዳይ ሰዎች ያንን ጥፋት ብለው ያራገቡትን አስተካክሏል ሼኹ ሐፊዘሁላህ። ፖለቲከኛ እኮ የፈለገውን ያርጋ አይገርመንም። በምንም ተቀናቃኙን ማጠልሸት ነው የሚፈልግ። ግን ዲን ነው ይሄ። ከአላህ ፊት መቆም አለ። ሂዳያ ነው የሚታሰብበት። ቡድናዊ ወይም ግላዊ ትርፍ የለበትም። ለምን እንደወረደ ነገሮችን ያቀርቡ። እዚህ ላይ ምን ያደርጋሉ? ሰለፎች ሙብተዲዖችን ስለመጠንቀቅ አለመቀመጥ መራቅን አስመልክቶ የተናገሯቸውን ይዘረዝራሉ። ዑለማኡ ሱና ሙብተዲዖችን ስለመራቅ የተናገሯቸውን ይዘረዝራሉ። መስአላው ይሄ ነው እንዴ? ላስገዳጅ ጉዳይ ትብብር ይቻላል ወይ ነው እኮ ጥያቄው። መስአላው ይሄ ነው። ለሚያስገድድ ጉዳይ ነው የተባለው። ከነጭራሹ ልቅቅ አድርጎ ይቻላል ሲባል ነው የሚነሳው። ቀደም እንዳልኳችሁ ተግባራዊ ምሳሌ ኢብን ተይሚያ አለ። የቅርቡ የአፍጋኒስታን ጦርነት እነ ሼኹል አልባኒ እነ ሼኽ ኢብን ባዝ ሲቀሰቅሱ ነበር። ጣሊባን እኮ ሰለፊዮች አይደሉም። ሀገራዊ ምሳሌ እናምጣ። ሐጅ በማን በኩል ነው የሚፈጸመው? በማን በኩል ነው እየተካሄደ ያለው? በመጅሊስ በኩል። ሰለፊዮች ናቸው። ስለዚህ ሐጅ ሐራም ነው ብለው ይዘርዝሩ ይናገሩ፣ አዋጅ ይናገሩ። ሐጅ ያለው ምርጫ በአህባሾች ወይ በመጅሊስ በኩል ስለሆነ አይፈቀድም፣ ተዓውን ማድረግ አይቻልም። ደፍረው ይናገሩት። ምንድነው እየመረጡ ማስተጋባት? ያስኬዳል እንደዚህ አይነት ነገር? ውሸት ሰለፊ በጣም ሊጸየፈው ይገባል። ሰለፎች ውሸታምን ከሙብተዲዕ ባልተናነሰ ይርቁት ነበርኩ። ዘገባ ላይ ከአህሉል ቢድዕ ከቢድዓ ሰዎች እውነተኛ የሆኑትን በእውነት የሚታወቁትን ሐዲስ ሲወስዱላቸው ነበር። እነ ቡኻሪ እንኳን ይወሰዱላቸዋል። ቢድዓቸውን የሚደግፍ እስካልሆነ ድረስ የሚያስተላልፉት ሐዲስ በእውነት የታወቁ ከሆኑ ሐዲስ የተወሰደላቸው ሺዓዎች አሉ። ሐዲስ ዘገባ የተወሰደላቸው ኸዋሪጆች አሉ። ውሸታሞችስ ሱኒ ሆኖ ውሸታም ሆኖ ሐዲስ የተወሰደለት አለ? በፍጹም እሱ ራሱ እኮ ነው እዚያ ያስገባው አህመድ አደምን አይደለ? አሁን ተብዲዕ ካላረጋችሁልኝ ይላል። አንተ ተብዲዕ ታረጋዋለህ ወይ? ያው ለመስለሐ ስል ከፊቱ አልናገረውም ማለት ሱብሃንአላህ። ለመስለሐ ስል ከፊቱ አልናገረውም እንጂ በውስጤ ተብዲዕ አደርገዋለሁ። ዲን እንዲህ መጫወቻ ሲሆን ለሙብተዲዕ እየተከራከሩ መቼ ሙብተዲ መሆኑ ላይ ተግባባን? መቼ ተግባባን? ሙብተዲ የሆነ ሰው ላይ ተጣልተናል ወይ? እስኪ ሰይድ ቁጥብ ሙብተዲ ነው አይደለም? አልተከራከርንም። ሙብተዲ ተብዲዕ በመደረጉ ላይ ክርክር አልተነሳም። ግን አንድ ሰው ተነስቶ ከሌ ሙብተዲ ነው አለ። ያውም አህል ከሆነ ያውም ለእንዲህ አይነት ጠማሞች እየተከላከለ ለና ሃኒ ቡረይክ አይነት ማለት እየተከላከለ እዚህ ተብዲዕ ላርጋቸው የሚላቸው በዛ መጠን አይደሉም። ለእንዲህ አይነት ሰው እየተከራከረ ባለበት ሐል በዚህ የመንሃጅ ግንዛቤው ይሄ ሆኖ ማለት ነው። እኔን ካልተከተላችሁ እኛን ካልተከተላችሁ ሐል ይላል። ተግባር ይሄ ነው። ተግባር ከምላስ በላይ ይናገራል። ዋቂፋ ማለት ምንድነው?
የሚሉት። ተብዲዕ ያረግናቸውን ካላረጋችሁ ብለው እኮ ነው ዋቂፋ የሚሉት። ዋቂፋ የሚል ስያሜ ያለ ሲጀመር የት ነው ይሄ ስያሜ የዋለው? እዚህ ብለው እኮ ነው ስም አምጥቶ መለጠፋለ እንዴ? እከሌ ሙብተዲ ነው እሱን ካልተቀበልኩ ዋቂፊ ነው። መን ሰበቀከ ቢሃዛ ከየት አመጣሁ እንዲህ አይነቱን አካሄድ? ሰሙ ለና ሪጃለኩም እንዲህ አይነት አካሄድ አለ እዚህ መጥተህ ኢትዮጵያ ውስጥ አዲስ የምትፈጥረው ነገር አለ። ሰው ሊያፍር እኮ ይገባል። ሱብሃንአላህ